ምን ላድርግ ታዲያ? ወድጄ ነው ባዩሽ። ምን ላድርግ ትይኛለሽ እንዴ? ይሄን ሁሉ አመት ኖረሽ ዛሬ እንደዚህ መሆን ምን ይሉታል? እንዴት ነው ልጅ አዲስ አበባ እያለች ሳላያት ማድር? እንዲያው ጉድ እኮ የሰውየውን ሁኔታ አስታወሽኝ እኮ። የቱን ሰውዬ? ወዳይ ስቋሉ። አንድ ሰውዬ እድሜ ልኩን አይነ ስውር ሆኖ ይኖር ነበረ። ነገ አይንህ ይበራልሃል ቢሉት ምን ቢል ጥሩ ነው? እሺ ምን አለ? ዛሬን እንዴት አድሬ አላሉ። አንቺም 16 አመት ሙሉ ሳታያት ኖረሽ ዛሬን እንዴት ይነጋልኛል አልሽ። ምን ላድርግ? እስኪ አስቢው። እኔም ፍለጋ እየተንከራተተች ኖራለች እኮ። እና ብትኖርስ በአንድ ሌሊት ማምታት ታድር? እስኪ ተይኝ ባዩሽ። እንዴት እየተንሰቀሰቀች ስታለቅስ እንደነበር እኮ ስላላየሻት ነው። እንግዲህ ነገርኩሽ ሜሉ፣ ዛሬ ደስታ ጊዜ እንጂ የማልቀሻ ጊዜ አይደለም። እሺው ሌሊት ውስጥ እንዴት ነው የሚነጋል? እንዴትስ ነው የምተኛው? ኧረ ተይ ሜላት፣ እንዴት ነው ዛሬ እንዴት ይነጋልኛል ብለሽ የምትይው? ባዩሽ አንቺ አልገባሽም። የልጄ ነገር አልገባሽም እንዴ? ምንድነው እንደዚህ መነፋረቅ? በቃ ነገ ሄደን እናገኛትና ማድረግ ያለብንን አድርገን እናመጣታለን። ምንድነው ግን ባዩሽ እሺ ብላ የምትመጣልኝ ይመስልሻል? እሷ እኮ ናት ልታገኝሽ የፈለገችው። በያውን ተነሽና ተጣጣቢና እንብላ እራታችንን። አይ እኔ ልጄን ሳላይ ምግቡም እንቅልፉም እሺ አይልም። ይቅርብኛል። ሄሎ ምናሴ። ሄሎ አና፣ እንዴት አመሸ? አለው። በሰላም ነው በዚህ ሰዓት የደወልከው? ምን ሰላም አለ ብለሽ ነው? በእናትሽ ምን ነው? ምን ተፈጠረ ምናሴ? ምን ያልተፈጠረ ነገር አለ ብለሽ ነው? ምን ሆነሃል ምናሴ? አመመህ እንዴ? እኔ እንኳን ደህና ነኝ። እና ሰላምዬን ያመማት? ሰላምም ደህና ናት፣ እማዬ ናት እንጂ። ምን? እትዬ ምን ሆኑ? በቲቪ የሆነ ፕሮግራም አይታየው ሀገር እያዝልኝ እያለች ነው። ምን አይነት ፕሮግራም አይታ ነው? ቤታችሁ ቲቪ የለም እንዴ አና? ኧረ እኛ ጋር ቲቪ የለም። ቆይ ምን የሚል ፕሮግራም ነው? አረ ፕሮግራሙ ያን ያህል አይደለም። በቃ ማሚ ማልቀስ ትወድ የለ ለዛ ነው። እና አሁን አሟቸው ነው? አረ አላመማትም፣ ለቅሶ ብቻ ነው። ወይኔ ወይ ልምጣ እንዴ ምናሴ? መሽቶ የለ እንዴ? እንዴት ነው የምትመጪው? እና ምን ይሻላል? ምን ላድርግ? አሁንማ ጓደኛዋ መታለች መሰለኝ። በቃ እሷ የምታረጋጋት ይመስለኛል። እየጠሩኝ ነው መሰለኝ። በቃ እና ነገ ስትመጪ እናወራለን። እሺ በቃ አይዟችሁ። በቃ ሰላም እደሩ። አክስቴ ጠራሽኝ እንዴ? አንተም እህትም የት ጠፍታችሁ ነው? ሰላም የሆነ ቦታ ደርስ ብዬ ልምጣ ብላ ወጣለች። እኔ ደግሞ ብቻዋን ልታት ብዬ እኮ መኝታ ቤት ገብቼ ነው። ማሚዬ እንደዚህ ተረጋግተሽ ስላየሽ በጣም ደስ ብሎኛል። አይ መረጋጋት። ሜላት ነግሬሻለሁ፣ ደግሞ ልትነፋረቂ እንዳይሆን። እሺ አላለቅስም። እሺ እንደው ምን አይነቷ ነሽ? ለአንድ ሌሊት ምን እንዳትሆን ነው እንደዚህ የምትሆኚው? እማዬ እኮ እውነት አላት አክስቴ። ስንት ዓመት የጠበቀቻት ልጇ አይደለች? የእሷ ሲገርመኝ ደግሞ አንተም ልትጨመር ነው። ኧረ አላለቅስም፣ ነገሩን ብዬ ነው። አሁን ለቅሶን ተውት። ዛሬ እኮ የደስታ ምሽት ነው። ልጄ ብትመጣልኝ ነበር የደስታ ምሽት የሚሆንልኝ። እንዴ ሜላት፣ ተነጋግረን እንዲህ ታፈርሻለሽ እንዴ? ነገ ትመጣ የለ እንዴ? አሁን ምግብ ትሰጡኛላችሁ ወይስ በራብ ትገሉኛላችሁ? አክስቴ የተሰራ ምግብ እኮ አለ። እንዴ ምን ነው ሰራተኛዋ የት ሄዳ ነው? እኔ ነኝ ጠዋት ስትጨነቅ አይቻት ሂጂ ያልኳት። አባቷ ደግሞ ሳይታመሙባት አይቀርም። ሜላት፣ ለሰራተኛ ደግሞ ፊት መስጠት ምን ማለት ነው? አይ አክስቴ፣ ሀና እኮ ባትቸገር ኖሮ የሰው ፊት የምታይ ልጅ አልነበረችም። በቃ ችግር የለውም ምናሴ፣ እኔ አሁን ቶሎ የሚደርስ ነገር እሰራለሁ። ኧረ እማዬ ችግር የለውም፣ እኔ እሰራዋለሁ። ስታልክሽ አይደል ያልሽው እኮ አንተ ልትሰራ እንደ አክስቴ መጠርጠሩስ? ባዩሺ፣ ምናሴ ምግብ ሲሰራ እንዴት አለ ጎበዝ ልጅ መሰለሽ። እንደዛ ከሆነ ጥሩ፣ ሙያክ ይቀመስልሃ። እሺ በቃ በሉ፣ እኔም ገብቼ ምግብ ልስራ። ምናሴ እባክህን ቴሌቪዥን አጥፋልኝ። ባየሁት ቁጥር አልቅሽ አልቅሽ እያለኝ። እሺ